በስደተኞችና በሰራተኞች ላይ ያወጣቸው 5 አዳዲስ ህጎች ምን ይመስላሉ? ያለ ስራ ውል ሀገር ውስጥ ገብቶ ስራ ለመፈለግ የሚያስችለው አዲሱ የእድል ካርድ ጀምሮ በ5 ዓመት ውስጥ ዜግነት የሚያሰጠውን መመሪያና በጥር ወር የተጀመረውን የሰራተኛ መብት ጥበቃዎች ጨምሮ ሁሉንም ዝርዝር መረጃዎች አሁን ይዘንላችሁ ቀርበናል። ሰላም እንደምን አላችሁ ውድ የዲያስፖራ ፕላስ ቤተሰቦች፣ ዛሬ እንደተለመደው በአዲስ ርዕሰ ጉዳይ ተመልሰን መጥተናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ጀርመን ለብዙ ዓመታት በጠንካራ የቪዛ ህጎች ስትታወቅ ነበር። ሆኖም አሁን ነገሮች ተቀይረዋል። ቻንስ ካርቴ ወይም ደግሞ የእድል ካርድ ተብሎ የሚጠራው አዲሱ አሰራር የአውሮፓ ህብረት አባላት ሀገር ከሆኑት ለሚመጡ ባለሙያዎች ትልቅ በር ከፍቷል። ቀደም ሲል ጀርመን ገብቶ ስራ ለመፈለግ የግድ ከአንድ ኩባንያ የስራ ግብዣ ኮንትራክት ማግኘት ግዴታ ነበር። አሁን ግን ይህ ታሪክ ሆኗል። ይህ ካርድ በነጥብ ስርዓት ላይ የተመሰረተ ነው። ለምሳሌ የጀርመንኛ ቋንቋ ችሎታ ካሉት ወይም በእንግሊዝኛ በደንብ መግባባት የሚችሉ ከሆነ ነጥብ ያገኛሉ። እድሜው ከ35 በታች ከሆነ ደግሞ ተጨማሪ እድል አሉት። ዋናው ነጥብ ግን ይህ ነው። ጀርመን ውስጥ ለ12 ወራት የሚቆይ ቪዛ ይሰጡታል። በዚህ ጊዜ ውስጥ የስራ መፈለግ ብቻ ሳይሆን በሳምንት 20 ሰዓት ድረስ የትርፍ ሰዓት ስራ እየሰሩ ራሱን ማስተዳደር ይችላሉ። ይህ ማለት ጀርመን ሀገር ላይ ሆነው ከቀጣሪዎች ጋር ፊት ለፊት እየተገናኙ የወደፊት ህይወቱን የመወሰን መብት ስልጣን ተሰጥቶታል ማለት ነው። አዲሱ የዜግነትና የመኖሪያ ህግ የጀርመን ፓስፖርት በዓለም ላይ ካሉ ተጽዕኖ ፈጣሪ ፓስፖርቶች አንዱ ነው። ይህ ፓስፖርትን ለማግኘት ቀደም ሲል 8 እና 10 ዓመታትን መጠበቅ ግዴታ ነበር። አዲሱ የ2026 ህግ ግን ይህን የጥበቃ ጊዜ ወደ 5 ዓመት ዝቅ አድርጎታል። ይህም ማለት አንድ ስደተኛ በጀርመን ምድር ላይ በታማኝነትና በስራ ለ5 ዓመታት ከቆየ የጀርመን ዜግነት የመጠየቅ መብት ይኖረዋል ማለት ነው። ይሁን እንጂ ይህ እድል በዝምታ የሚሰጥ አይደለም። መንግስት 2 ዋና ነገሮችን ይመለከታል። አንደኛው ኢንተግሬሽን፣ ከማህበረሰቡ ጋር መዋሃድ። ይህም ማለት ቋንቋውን መቻልና የጀርመንን መሰረታዊ ህጎች ማክበርን ይጨምራል። ሁለተኛ ደግሞ በገንዘብ ራስን መቻል ነው። መንግስት እጅ ሳይዘረጉ በራሱ ጥረትና ስራ ለመኖር መቻሉን ያረጋግጣል። ይህ ህግ ጀርመንን ሁለተኛ ቤቴ ላሏት ስደተኞች ትልቅ የምስራች ሆኖ ተመዝግቧል። ሶስተኛ የጤና ባለሙያዎችን የፈጣን መንገድ፣ ፋስት ትራክ ኦፍ ሄልዝ ኬር። ጀርመን በአሁኑ ወቅት በከፍተኛ የሰው ኃይል እጥረት እየተፈተነች ነው። በተለይም በጤናው ዘርፍ ላይ ያለው ክፍተት እጅግ ሰፊ ነው። ነርሶች፣ የላቦራቶሪ ባለሙያዎች እና ረዳት ጤና ሰራተኞች ከየትኛውም ጊዜ በላይ ይፈለጋሉ። ለዚህም ሲባል መንግስት የልዩ ቪዛ መስመር ዘርግቷል። ቀደም ሲል በውጭ ሀገር የተማሩት ትምህርት በጀርመን እውቅና እንዲያገኝ ሪኮግኒሽን ለወራት አልፎ ተፈርሞም ለዓመታት መጠበቅ ነበረበት። አሁን ግን ይህ ሂደት ፋስት ትራክ ወይም ፈጣን እንዲሆን ተደርጓል። ባለሙያዎች ገና ሀገራቸውን እያሉ የብቃት ማረጋገጫቸውን እንዲጨርሱና ጀርመን እንደገቡ በቀጥታ ወደ ስራ እንዲሰማሩ የሚያስችል ድጋፍ ይደረግላቸዋል። ይህ ለጤና ባለሙያዎች ስራ ብቻ ሳይሆን የተደላደለ ህይወትና ፈጣን የመኖሪያ ፍቃድ ማግኛ ትልቅ አቋራጭ መንገድ ነው። አራተኛ የሰራተኞች መብት ጥበቃ በ2026 ከአዲስ መመሪያ ጋር ከጥር 1 2026 ጀምሮ ጀርመን ለሚመጡ ሰራተኞች አዲስ የህግ ጋሻ ተበጅቶላቸዋል። ብዙ ጊዜ ስደተኞች ቋንቋ ስለማይችሉ ወይም ህጉን ስለማያውቁ ለአሰሪዎቻቸው የመበዝበዝ አደጋ ላይ ይደረግባቸው ነበር። አዲሱ ህግ ግን ይህን ለማስቆም ወጥቷል። አሁን ማንኛውም አሰሪ አንድን የውጭ ሀገር ዜጋ ሲቀጥር ስለ ሰራተኛ መብቱ በዝርዝር ማወቅ ህጋዊ ግዴታ አለበት። ይህም የትርፍ ሰዓት ክፍያን፣ የጤና ዋስትናና የስራ የአካባቢ ደህንነትን ይጨምራል። ሰራተኛው አቤቱታ ካለው ወዴት መሄድ እንዳለበትና በነፃ የህግ ምክር እንዴት ማግኘት እንደሚችልም አስቀድሞ ሊነገረው ይገባል ተብሎ አዲስ ህግ ወጥቶለታል። ይህ ህግ ጀርመን ለሰው ልጆች ክብርና ለራሷ ዋጋ የምትሰጥ ሀገር መሆኗን ዳግም ያረጋገጠችበት አሰራር ነው። 5ኛ የድንበር ቁጥጥርና ጥንቃቄዎች። ጀርመን እስከ መስከረም 2026 ድረስ በየብስ ድንበሮቿ ላይ ጥብቅ ፍተሻ ለማድረግ ወስናለች። ይህ ማለት ከጎረቤት ሀገራት ወደ ጀርመን ስትገቡ መታወቂያችሁና ቪዛችሁ በዝርዝር ይፈተሻሉ ማለት ነው። ይህ ቁጥር የተጠናከረው ህገወጥ ስደተኝነትን ለመከላከል ነው። ስለዚህ ማንኛውም ጉዞ ሰነድ በህጋዊ መንገድ መያዝ ስላለበት ጉዟችሁን በስነ ስርዓት አድርጉት። በተለይም በቪዛ ስም የሚደረጉ ማጭበርበሮችን በመጠንቀቅ ያስፈልጋል። የጀርመን በሮችን በህጋዊ መንገድ ለሚመጡ ባለሙያዎች ብትከፍትም በህገወጥ መንገድ ለሚገቡ ግን ጥብቅ ቁጥጥር እያደረገች መሆኑ መዘንጋት የለብንም። በአጠቃላይ ጀርመን በ2026 ያዘጋጀችው የአዲስ የጉዞና የስራ ህግ ለብዙዎች ትልቅ ተስፋን እየሰጠ ነው።
ራሳችሁን በቋንቋ ካዘጋጃችሁ፣ ሙያችሁን ካዳበራችሁ፣ ህጋዊ መንገዶችን ተከትላችሁ አውሮፓ አዲስ ህይወት ለመጀመር ከምን ጊዜውም በላይ በሯን ከፍታለች። ያስታውሱ፣ መረጃ ማለት ኃይል ነው። እነዚህን አዳዲስ ህጎች በሚገባ ተረድታችሁ ወደ ተግባር ከገባችሁ ህልማችሁን ለማሳካት የሚከብድ ነገር አይኖርም። እናንተስ ምን ታስባላችሁ? ከአዲሶቹ ህጎች መካከል የትኛው በይበልጥ ደስተኛ አድርጓችኋል? ወይም ደግሞ ጀርመን ለመሄድ በዝግጅት ላይ ያላችሁ ሰዎች ምን አይነት ፈተናዎች እያጋጠሟችሁ ነው? ያላችሁን ሀሳብና ጥያቄ በኮሜንት ለመስጫው ላይ ያጋሩን። ለዛሬ የነበረን መረጃ ይህን ይመስላል። በቀጣይ ጠቃሚ መረጃ እስክንገናኝ ድረስ ቸር እንሰንብት።